ጤና ይስጥልን። በዚህ ሰበር መረጃ ተሰምቷል። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ላይ ከ5 እስከ 20 ብር የሚደርስ ጭማሪ ተደረገ። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛው የባስ ታሪፍ ከ50 ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ ትራንስፖርት ቢሮ ዛሬ እሁድ መጋቢት 6 2018 ዓ.ም ይፋ የሆነውን የዋጋ ጭማሪ ያደረገውም ከአንድ ዓመት ከ4 ወራት በኋላ ነው። የመጨረሻዊ ታሪፍ ጭማሪ በተደረገበት ጥቅምት 2017 ዓ.ም የቤንዚንና ነጭ ናፍጣ ዋጋ 90 ብር ገደማ ነበር። ይህ ታሪፍ ማሻሻያ ሳይደረግ በቆየበት አንድ ዓመት ከመንፈቅ የሚጠጋ ጊዜ ውስጥ የቤንዚን ዋጋ በ41 ብር ገደማ ጨምሯል። ነጭ ናፍጣ ደግሞ የ49 ብር ገደማ ጭማሪ አሳይቷል። የንግድና ቀጠናዊ ትስስር ሚኒስቴር የመጨረሻውን የነዳጅ ችርቻሮ መሸጫ ዋጋ ጭማሪ ይፋ ያደረገው ባለፈው ሳምንት ማክሰኞ መጋቢት 1 ቀን ነበር። በአዲሱ ዋጋ መሰረት ቤንዚን 132 ብር ከ18 ሳንቲም እየተተመነለት ሲሆን ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም እየተሸጠ ነው። በአዲስ አበባ የትራንስፖርት ታሪፍ ላይ ጭማሪ የተደረገው በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ምክንያት እንደሆነ የከተማዋ ትራንስፖርት ቢሮ ዛሬ ባወጣው መረጃ ላይ ጠቅሷል። ከነገ ጀምሮ ተግባራዊ ይሆናል የተባለው ታሪፍ ለሚኒባስ ታክሲዎች እንደ ሃይገር እና ቅጥቅጥ ላሉ ሚኒባሶች እንዲሁም ለከተማ አውቶቡስ እየተዘጋጀ ነው። የሚኒባስ ታክሲ ተጠቃሚዎች እስከ 2.5 ኪሎ ሜትር ሲከፍሉት የነበረው የ10 ብር ተመን ባለበት እንዲቀጥል ተደርጓል። እስከ 5 ኪሎ ሜትር የሚደረግ ጉዞ ደግሞ ከነበረበት የ15 ብር ወደ 20 ብር ከፍ ብሏል። እስከ 15 ኪሎ ሜትር ለሚደርሱ ጉዞዎች የተዘጋጁ የታሪፍ ተመኖች በተመሳሳይ የ5 ብር ጭማሪ ተደርጎባቸዋል። ከ15.1 እስከ 17.5 ኪሎ ሜትር ለሚደርሱ ጉዞ ሲከፍል የነበረው የታክሲ ተመን የ10 ብር ጭማሪ ተደርጎበት 50 ብር ገብቷል። የመጨረሻው ከፍተኛ የታክሲ ታሪፍም ተመሳሳይ ጭማሪ ተደርጎበት ወደ 55 ብር አድጓል። በአዲሱ ታሪፍ መሰረት ዝቅተኛው የሃይገርና ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር እንዲሆን ተደርጓል። እስከ 20 ብር የሚደርሰው ከፍተኛ ጭማሪ የተደረገው በከተማ አውቶቡስ የዋጋ ተመን ላይ ነው። ዝቅተኛው የአውቶቡስ ክፍያ ባለበት 10 ብር እንዲቀጥል ቢደረግም በዚህ ታሪፍ መጓዝ የሚቻለው ከፍተኛው የጉዞ ርዝመት ከነበረበት 12 ኪሎ ሜትር ወደ 7.5 ኪሎ ሜትር ተቀንሷል። በአንጻሩ 7.5 እስከ 12 ኪሎ ሜትር ያለው ርቀት አዲስ ምድብ ተዘጋጅቶለት 15 ብር ገብቷል። እስከ 17 ኪሎ ሜትር የሚደርስ ርቀትም ዋጋው 25 ብር ደርሷል። ከዚህ ቀደም ከ30 እስከ 45 ኪሎ ሜትር ለሚደርሱ የአውቶቡስ ጉዞ ሲከፍል የነበረው 40 ብር የ20 ብር ጭማሪ ተደርጎበታል። የመጨረሻው ከፍተኛ የአውቶቡስ ዋጋም በተመሳሳይ የ20 ብር ጭማሪ ተደርጎበት ከ50 ብር ወደ 70 ብር ከፍ ብሏል። የአዲስ አበባ ከተማ አስተዳደር የትራንስፖርት አገልግሎት ሰጪ በተመኑ መሰረት ተገልጋዮችን እንዲያጓጉዙ ያሳሰበ ሲሆን በተጠቃሚዎችም ከህጋዊ ታሪፍ ውጭ የሚያስከፍሉ አገልግሎት ሰጪዎችን እንዲጠቁሙ ጠይቋል።